በኢራን ኢስፋሃን የሚገኘው ወታደራዊ የሚሳኤል ጣቢያ በከባድ ጥቃት ተመታ። ትናንት መጋቢት 23 ቀን በኢራን ኢስፋሃን ክፍለ ሀገር ባርሄስታ በተባለ ስፍራ የሚገኝ የኢራን አብዮታዊ ዘበኛ ወታደራዊ የሚሳኤል ጣቢያ ላይ ከፍተኛ ጥቃት መፈጸሙ ተሰማ። የዓይን እማኞች ያወጡትና በማህበራዊ ሚዲያ የተሰራጨው አስደንጋጭ ቪዲዮ ከወታደራዊ ተቋሙ ግዙፍ የጭስ ደመናና የእሳት ኳሶች ወደ ሰማይ ሲወጡ በግልጽ ያሳያል። ጥቃቱ የተፈጸመው በመካከለኛው ምስራቅ ያለው ውጥረት በከፍተኛ ሁኔታ በጨመረበትና በቀጠናው ያለው ጂኦፖለቲካዊ ቀውስ ውስጥ በሆነበት ወቅት ነው። እንደ መጀመሪያ መረጃዎች ጥቃቱ የተፈጸመው በምድር ውስጥ ዘልቀው በሚገቡ ቦምቦች ሳይሆን እንዳልቀረ የሚገመት ሲሆን ከዋናው ፍንዳታ በኋላ ለረዥም ጊዜ የቆዩ ተከታታይ ፍንዳታዎች ተሰምተዋል። ይህም በተቋሙ ውስጥ የነበሩ ሚሳኤሎችና ጥይቶች መፈንዳታቸው አመላካች ሆኗል ተብሏል። ምንም እንኳን የኢራን መንግስት የደረሰው ጉዳት መጠን በይፋ ባይገልጽም የሳተላይት ምስሎች በወታደራዊ መጋዘኑ ላይ ከፍተኛ ውድመት መድረሱን ያሳያሉም ተብሏል። የኢራን ወታደራዊ አመራሮች በበኩላቸው በጥቃቱ ዙሪያ መግለጫ የሰጡ ሲሆን በጠላቶቻችን ላይ አጥፊና የበቀል እርምጃ እንደሚወስዱም ዝተዋል። ይህ ክስተት ቀጠናውን ወደ ሰፋ ያለ ክልላዊ ጦርነት ሊያስገባ ይችላል የሚል ስጋት በዓለም አቀፍ ማህበረሰብ ዘንድ ስጋትን ፈጥሯል። ተጨማሪ መረጃዎች እንዲደርሶች ፎሎ በማድረግ ይወዳጁ።